ሰላም ጤና ይስጥልኝ ውድ የተከበራችሁ የተወደዳችሁ ተመልካቾቼ፣ ዛሬ እንግዲህ አንድ ህይወት ቀያሪ ነገር ግን ቀላል ተግባራትን ነው የምሰጣችሁ። ሰዎች በተለይ ስኬታማ ሰዎች አሁን ላይ ጠዋት ላይ ምን ይሰራሉ የሚለውን ነው የምነግራችሁ። ስለሆነም እነዚህን 5 ተግባራት የጠዋት ልምዶች ብትፈጽሟቸው እናንተም ስኬታማ የምትሆኑበት መንገድ ነው የሚሆነው። ስለዚህ 1 ወር ብቻ ፕራክቲስ ይጠበቅባችኋል ማለት ነው። ቀላል ናቸው፣ 5 ናቸው። እነዚህን በማድረጋችሁ የምታወጡት ለውጥ ስለሚኖር ከወዲሁ ተግባራዊ እንድታደርጓቸው መክራችኋለሁ ማለት ነው። ስኬታማ ሰዎች በጠዋት ተነስተው የሚፈጽሟቸው ተግባራት ምንድነው? በተለይ ጠዋት 1 ሰዓት ከመሆኑ በፊት የሚፈጽሟቸው ተግባራቶች 5 ነግራችኋለሁ ማለት ነው። አብዛኛው ሰው እንግዲህ በጠዋት ተነስቶ ስልኩን ማህበራዊ ሚዲያ ላይ ወይንም ደግሞ ሌሎች አልባሌ ነገሮች ላይ ጊዜውን ያሳልፋል ማለት ነው። ነገር ግን ስኬታማ ሰዎች በጠዋት ተነስተው እነዚህን 5 ተግባራት ይፈጽማሉ ማለት ነው። የመጀመሪያው አልጋችሁን ማንጠፍ። ይህ ተግባር እንግዲህ ቀላል ሊሆን ይችላል፣ ቀላል ሊመስላችሁ ይችላል። ነገር ግን በጣም ወሳኝ ተግባር ነው። ምክንያቱም በጠዋት ተነስታችሁ አልጋችሁን ካነጠፋችሁ በፈለጋችሁበት ሰዓት ስትመለሱ አልጋችሁ ለተነጠፈ ቤታችሁ አይደብራችሁም፣ በፍቅር እንድትገቡ ያደርጋችኋል ማለት ነው። ወይም ደግሞ ቤታችሁን ትወዱታላችሁ ማለት ነው። ይህ ተግባር እንግዲህ ቀላል ሊመስላችሁ ይችላል፣ እጅግ በጣም ወሳኝ ምክር ነው ማለት ነው። በሁለተኛ ደረጃ የሚመክራችሁ ነገር ምንድነው? በጠዋት ተነስታችሁ 1 ብርጭቆ ውሃ መጠጣት ወይንም ደግሞ 1 ሊትር ውሃ መጠጣት ይጠበቅባችኋል ማለት ነው። ይህ እንግዲህ ከምን የተነሳ ነው? ሌሊቱን ሙሉ ውሃ አንጠጣም። ስለዚህ ሰውነታችን ዲሃይድሬትድ ሆኗል ማለት ነው። ወይንም ደግሞ የፈሳሽ እጥረት አጋጥሞናል ማለት ነው። ስለሆነም ይህን ችግር ለመቅረፍ ይህንን ሰውነታችን የምግብ መፍጨት ሁኔታውን ለማነቃቃት በጠዋት ተነስተን መጀመሪያ ውሃ መጠጣት ይጠበቅብናል ማለት ነው። ስለሆነም በጠዋት ተነስተን የውሃ መጠጣት ልምድ ቢኖረን ቀኑን ሁሉ የተሻለ የደም ዝውውር እንዲሁም ደግሞ የሰውነታችን ሜታቦሊዝም በተሻለ መንገድ እንቅስቃሴ ይኖረዋል ማለት ነው። ሃይድሬትድ ለመሆን ይጠቅመናል ማለት ነው። በሶስተኛ ደረጃ የምመክራችሁ ዲጂታል ፎን ዞን መፍጠር ነው። የዲጂታል ጾም መፍጠር ሲባል ከስልካችንም ሆነ ከተለያዩ የኤሌክትሮኒክስ ዲቫይሶች ወይንም ደግሞ ከቴሌቪዥን ሊሆን ይችላል ለተወሰኑ ደቂቃዎች በጧት ተነስተን መራቅ አለብን ማለት ነው። ለ30 ደቂቃ ያህል ከተነሳን ለ30 ደቂቃ ያክል ምንም አይነት ስልክም ሆነ የተለያዩ ኤሌክትሮኒክስ ነገሮችን መያዝና መጠቀም የለብንም ማለት ነው። ይህ እንግዲህ በተለያዩ ጥናቶች እንደተረጋገጠው ምንድነው ሰዎች ተነስተው የሌሎችን ሰዎች በሶሻል ሚዲያ ወይም በተለያየ መገናኛ ብዙሃን የሌላውን ስራ ከተመለከትን ቀናችን ሁሉ አያምርም ማለት ነው። ቀናችን ይበላሽብናል ማለት ነው። ስለሆነም ቀናችን እንዲያምር ከተፈለገ ምንም አይነት የኤሌክትሮኒክስ ነገር ወይም ደግሞ ምንም አይነት ሶሻል ሚዲያ ወይም ደግሞ እንትን መጠቀም የለብንም ማለት ነው። ይህ እንግዲህ ከ5ቱ ልማዶች 3ኛው ነው ማለት ነው። በጧት ተነስተን የምንሰራው ስፖርት ቀናችን በሙሉ ያማረ እንዲሆን ነቃ ብለን እንድንውልና የተሻለ ማንነት ይዘን የተሻለ ኮንሰንትሬትድ ሆነን እንድንውል ያደርገናል ማለት ነው። ስለሆነም እንቅስቃሴ ማድረግ ተገቢ ይሆናል ማለት ነው። በሌላ መንገድ ቀናችንን በቅድ መምራት ነው። 3 ነገሮችን ሊስት ማድረግ ወይም ደግሞ 3 ግቦችን መጻፍ the 3 goals rule ማለት ነው። 3 goals rule 3 ነገሮችን ዝርዝረን 1 2 3 ብለን የምንሰራቸውን ተግባራት በ3 መዘርዘር ማለት ነው። ስለሆነም እነዚህን ተግባራት እሰራለሁ ብለን ጧት ላይ የምናቅደው ነገር መኖር መቻል አለበት ማለት ነው። ምን መስራት እንዳለብን ጧት አቅደናል። ስለዚህ ምን መስራት እንዳለብን አንቸገርም ማለት ነው። በውሏችን ላይ ምን ላይ አተኩረን መስራት እንዳለብን ያንን ማስታወሻ ስለያዘን እንሰራለን ወይም እንተገብራለን ማለት ነው። እንግዲህ እነዚህ 5
ቀላል የሚመስሉ ነገር ግን ትርጉማቸው ወይም ደግሞ ውጤታቸው በጣም በጣም ከፍተኛ የሆነ ሳንዘነጋ ለ30 ቀናት ያህል ብንተገብራቸው ወይም ደግሞ ለ1 ወር ያህል ብንተገብራቸው ከዛ በኋላ ልማዶቻችን ሆነው የሚቀጥሉ ነገሮች ናቸው። ስለዚህ ህይወታችን ላይ ከፍተኛ የሆነ ለውጥ ያመጣሉ ማለት ነው። ስላዳመጣችሁት ተከታተላችሁት ቁም ነገር አግኝታችኋል ብዬ አስባለሁኝ። በተቻለ መጠን እንግዲህ ይህን ቻናል ሰብስክራይብ እና ለሌሎች ወገኖቻችሁ ሼር እያደረጋችሁ እነዚህን ልምዶች እንዲለማመዷቸው በአክብሮት ጋብዛችኋለሁ ማለት ነው። ስላዳመጣችሁኝ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ።